ከ2000 ቤት 1200 ቤት በሜትር ካሬ 6000 ብር ነው የሸጠው። really ስንት አይኖ አሁን ሲጠራ really በነፃ ይመስላል ግን የዛን ጊዜ ብር ሌላ ነው። ሶ 1200 ቤት በሜትር ካሬ 6000 ብር ነው። ቀሪው 8000 እና 10000 ከ10000 ብር ሜቢ አንድ ሳይት 12000 ብር በሜትር ካሬ ይሸጠናል። ለምን የኔ እቅድ በአመት በሺ የሚቆጠሩ ቤቶች። ስለዚህ እያንዳንዱ ቤት ላይ 10% ፕሮፊት ማርጅን ካገኘን ከጅምላው ነው አፎርደብል እንዲሆን ፈልጋለሁ። and wholesale player ለመሆን ዋጋ ጥሩ መሆን አለበት፣ አለዛ ቮሊዩሙ አይመጣም። በዛ ገባንበት እንደው መነሻውን አሁን ያለውን ነገር ከዛ ልክኛ ወጣን። እኔ ስደት ሄድኩኝ። ትንሽ ቆይቶ ሪል ስቴት ኩባና የሚገርም ነገር በቃ ሴክተሩ ላይ እኛ ጋር የሚሰሩ 120 ሰዎች ነበሩ። 100 ሴልስ ላይ ሁሉም ገባ እዚህ ሴክተር ላይ። በየቦታው እነሱ ናቸው የገቡት ያነቃነቁት። ትልቅ ቫልዩ አደድ በራሳቸውም የገቡ አሉ። ከዛ የመጡት ሰዎች አንድ ሳይት 2 ሳይት ይዘው ሲመጡ ዋጋ ከፍ እያለ ማስታወቂያዎች ምኖች ሳያየዋለሁ። ዛሬ ኮንስትራክሽን ኮስት ለአንድ ደህና ቤት አፓርትመንት ምናምን 60,000 ብር በሜትር ካሬ የመሬቱን አስቤ 70,000 ብር ሳምቲንግ እሱንም አይደርስም። ግን በሜትር ካሬ 200,000 250,000 ብር ይሸጣል። 200-300% ፕሮፊት ማርጅን። ለምንድን ነው ገበያው ፈቀደለት? ነጋዴ እንዴ ማርኬቱ your pricing ከኮስት ጋር ምንም ግንኙነት የለውም። ማርኬቱ የሚፈቅድልህን ነው። ኪሳራ ከሆነ ኪሳራህን፣ ትርፍን ከሆነ ትርፍህን። ዋጋው እየጨመረ መጣ። ገዢ አለ። ገዢ ደግሞ ለምንድን ነው ይሄ ሴክተር እንደዚህ ቡም ያደረገው? ቢካዝ ሰው ብር ያለው ሰው በሙሉ ባንክ ማስቀመጥ አይፈልግም። ያ ካልሆነ ያለው አማራጭ ሪል ስቴት ነው። ቤት ፈላጊ ሳይሆን ኢንቨስትመንት። ብዙ ሰው ገዝቶ ለማከራየት ነው። ዳያስፖራው ማከራየት ስመጣ ገባበታለው። ጥሩ ኢንቨስትመንት ነው። በየአመቱ ሲጨምር ሲታይ more money piles. I think we built a bubble. አሁን ያለፈው 2-3 ወር ውስጥ and ይሄንን ሁሉ ፊውል ያደረገው ደግሞ of course massive liquidity ከዳያስፖራው። እኛ ሀገር ደግሞ ያው እናውቃለን ኢንፎርማል የሚንከባለል ብዙ ብር አለ።